ሰላም እንዴት ናችሁ? ይህ ልከኛ ፖድካስት ነው። በልከኛ ፖድካስት የስነ ልቦና፣ ማህበራዊ፣ መንፈሳዊ እንዲሁም ፍልስፍናዊ ጉዳዮችን እንደ ፖድካስቱ ስያሜ በልኩ ይዳሰሳሉ። አዘጋጅቼ የማቀርብላችሁ ሳምራዊት ነኝ። አብራችሁን ቆዩ። የዛሬ ፕሮግራማችን ትላንት የተከበረውን የአድዋ ድል መታሰቢያ በዓል ምክንያት በማድረግ ስለ ነጻነት አንዳንድ ነገሮችን ለማለት ወደድኩ። እንደሚታወቀው የአድዋ ድል ሀገራችን በውጪ ወራሪ ኃይሎች ልትወረር ልትገዛ ስትል አይሆንም፣ ነጻነታችንን አናስነጥቅም፣ አናስከብርም ባሉ አባትና እናቶቻችን መከታ በመሆን ሀገሪቱን ከወረራ ያዳኑበት፣ ድል ያደረጉበት፣ ነጻነትን ያወጁበት፣ ነጻነታችንን አናስነካም፣ ማንም ሊገፈን አይችልም፣ ተፈጥሯዊ ስጦታችን ነው፣ በተፈጥሮ የተሰጠን ስጦታ ነው፣ የትኛውም ኃይል ሊነጥቀን አይችልም በማለት እንደ ሀገር የሀገርን መንፈስ ፕሮቴክት ያደረጉበት እና ድል የነሱበት የመታሰቢያ በዓላችን ነው እንግዲህ። ስለዚህ በዛሬው ፕሮግራም ላይ ነጻነት ማለት ምን ማለት ነው? በዚህ ልክ የተዋጉለት ነጻነታችን ለምንድን ነው ምክንያቱ? ዛሬም ድረስ ሰዎች በሀገር፣ በግለሰብ፣ በአካባቢ ደረጃ ለነጻነት ይጋደላሉ፣ እርስ በርስ ይገዳደላሉ፣ ለማስከበር የትኛውንም ርቀት ይሄዳሉ እስከ ሞት ድረስ ማለት ነው። እና ይህ ነጻነት ለሰው ልጅ ከሰው ልጅ ጋር ያለው ግንኙነት ምንድነው? ነጻነን ወይስ አይደለንም? በምንድነው ነጻ የምንሆነው? ስለ ነጻነት ያለው ሚስኮንሰፕሽን ምንድነው? ትክክለኛ ትርጓሜውን እየኖርን ነው ወይ የሚሉ የተለያዩ ሀሳቦችን ለመዳሰስ ሞክራለሁ። አንድ ሰው ነጻ ነኝ የሚለው ወይም እኔ ነጻ ነኝ ብዬ የማወራው ምንን ሳሟላ ነው፣ ከምን ነጻ ስሆን ነው የሚለውን ነገር ስናይ የሰው ልጅ አንድ ሰው ስንል ሰው ማለት ምን ማለት ነው የሚለውን ራሱ እናያለን ማለት ነው። ሰው የስጋ የነፍስ የመንፈስ ውጤት ነው አይደለ እንደምናውቀው። ስለዚህ ሰው ስንል ሶስቱንም ነገር በአንድ ላይ የያዘ መሆን አለበት። አንዱን ጥሎ አንደኛውን አንጠልጥሎ አይደለም። ስለዚህ አንድ ሰው ነጻ ነው ስንል ምን ማለታችን ነው? ነጻነት ስንል ምን ማለታችን ነው? ሰው ስንል ምን ማለታችን? ስለዚህ አንድ ሰው ነጻ ነው ሲባል ሰው የሚባለው ዴፊኒሽን ላይ በደንብ መስማማት መቻል አለብን። ለምን? ሰው የስጋ የመንፈስ እና የነፍስ ውህድ እንደመሆኑ መጠን አንድ ሰው ነጻ ነው ስንል እነዚህ ሶስቱም ኮምፖነንቶች አንድ ላይ ነጻነት ሊሰማቸው ይገባል። አንዱ ሆኖ አንዱ ካልሆነ ሙሉ ነጻነት ስለማይባል ማለት ነው። ስለዚህ አንድ ሰው ነጻ ነው ስንል በስጋ ነጻ መሆን አለበት፣ የመንፈስ ነጻ መሆን አለበት። መንፈሱ ነፍስ ሁሌም ነጻ ናት። እንዲሁም ነጻነትን የምታስገድደን አካላችን ወይም ኢንቲቲ እሷ ናት። ኢሰንሷ ራሱ ነጻነት ስለሆነ ወይም ደግሞ እኛ እንደ ሰው ልጅ ራሱ ነጻነን የምንለው የእሷን ድምጽ እየሰማን ስለሆነ። ምክንያቱም ነፍስ ከባለፈው ኤፒሶድ ላይ እንዳወራሁት ነፍስ የፈጣሪ ዳይሬክት ኮንሽስነስ ናት። ፈጣሪ ሙሉ ነጻ የሆነ አካል ነው። ስለዚህ በዛ አማካኝነት ነፍስን ሲሰጠን፣ በዛ እፍታ አማካኝነት ነፍስን ህያውነትን ስናገኝ አንዱ ባህሪው ነጻነት ነው። ስለዚህ የነፍስ አትቆሽሽም፣ አትታሰርም። ይሄ የምንላቸው ኔጌቲቭ የሆኑ የመንፈስና የስጋ ባህሪያት ነፍስ ላይ አይከናወኑም፣ የፈጣሪ ኮንሽስነስ ስለሆነች ማለት ነው። ግን የሁለቱ እስር ምን ያደርጋታል? የመንፈስን ድምጽ የማዳፈን የመንፈስን ኃይል የማዳከም ማለት እኛ ሰውነታችን ላይ የመሸፈንና ሰውነታችን የሚመራው በሁለቱ ፍላጎቶች እንዲሆን ያደርጋል። ስለዚህ ሰው ለነጻነት ለምንድን ነው ከጥንት እስከ ዛሬ ነጻነቱን ለማስከበር የተለያዩ ነገሮችን የሚያደርገው፣ የተለያዩ ጦርነቶችን የሚከፍተው፣
ከቤተሰብ ጀምሮ ከልጆቻችን ጀምሮ እኛም ልጅ እያልን ጀምሮ ነፃነቴን አትጋፉኝ፣ ነፃነቴን እየተጋፋችሁኝ ነው እያልን ከቤተሰብ ጀምሮ ከዛ ከአካባቢው ይወጣል ኤኒዌር ከዛ በሀገር ደረጃ ነፃነትን ለማስከበር የሰው ልጅ የሚሟሟተው ለምንድን ነው ስንል ነፃነት ኢሰንሱ ነው፣ ማንነቱ ነው። ስለዚህ ይሄንን ነፃነት ሊነፍገው የመጣን ሰው መቀበል አይችልም። የራሳችን የሆነን ነገር የሆነ ሰው ሲነጥቀን ለማስመለስ እንደምንሯሯጠው ማለት ነው። የኛ የሆነን ነገር ፊዚካል የሆነ ነገር ቢወሰድብን የኛ ከሆነ አንሰጥም። በፍቅር እስካልሰጠን ድረስ በኃይል ከሆነ ያንን ነገር ለማስመለስ ምንም አይነት ነገር እናደርጋለን። ነፃነትም ልክ እንደዛ ነው። ረቂቅ ስለሆነ ስለማይታይ ነው እንጂ የሆነ ሰው መጥቶ ሊነጥቀን ሲል ያንን ነገር በኃይል ሊነጥቀን ሲል በኃይል ሊያስገብር ሲል እኛም የተፈለገውን ያለውን ርቀት ሄደን የሚኬደውን ርቀት ሄደን ለማስመለስ እንሞክራለን ማለት ነው። ስለዚህ ብዙ ጊዜ አሁን ላይ ያለው ሚስኮንሰፕሽን ብዬ የማስበው ነፃነትን ብዙ ጊዜ የምናስበው ከፊዚካል የሆነው ፓርታችን ወይም ሰውነታችን እስር ጋ ነው የምናያይዘው፣ ወይንም ደግሞ ኤክስተርናል የሆነ ኃይል ፊዚካሊ መጥቶ ይሄንን አድርግ ይሄንን አታድርግ ብሎ በግዳጅ ሲያስገድደን ነው ነፃነት የመነጠቅ አይነት ስሜት የሚሰማን። ሌላውን ፓርት እንረሳለን። የትኛውን ሳይኮሎጂካል የሆነውና መንፈሳዊ የሆነውን። ለምሳሌ ይህ የአድዋን ድል ወይም የአድዋን ጦርነት ብናይ በዚህ ወቅት የነበረውን ውጫዊ ኃይል ወራሪ ኃይል የሀገርን መንፈስ ለማስገበር የመጣበት አልነበርና የሀገርን መንፈስ የመጠበቅ ነበረ የነበረው ውጊያ ማለት ነው። ይሄ የመንፈስ ውጊያ ነው። ይሄ የመንፈስ ውጊያ ግን ብንገዛ ኖሮ ኢንዲቪዥዋሊ ፊዚካሊ እያለ መቀጠሉ አይቀርም ነበረ። ይህን ደግሞ አሁን ላይ በተለያዩ ጉዳዮች እናያለን አይደለ? ከሌላው አፍሪካ ወይም ከሌላው ጥቁር ሕዝብ የኢትዮጵያ መንፈስ ይሄ ያለ መገዛት መንፈስ፣ የነፃነት መንፈስ እና የሌሎች ሀገራት ኮሎናይዝድ የሆኑ ሀገራት መንፈስ ስቲል ተለቆ ራሱ ሳይኮሎጂካሊ የመታሰር አይነት ነገር አለው በአንዴ ስለማይለቅ ማለት ነው። በዛ መንገድ በታሰረ ማይንድ ሴት የመጣ ሰው ብትለቁት ወይም ቢለቀቅ ራሱ ያህንን ለማመን ጊዜ ስለሚወስድበት ማለት ስለዚህ ያህን የሀገራዊ እስር ነው ያስወገዱልን ማለት ነው። አሁን ላይ ስለ አድዋ ሲወራ ስለ አድዋ ድል ወይም ብዙውን ጊዜ የመታሰቢያው ቀን የተለያዩ ዲቤቶች አሉ። የእውነት ነፃ ህዝቦች ነን ወይ? አሁን ላይ ነፃ ነን ማለት እንችላለን ወይ የሚል ነገር አለ። ምክንያቱም ነፃነት ማለት በኃይል ሀገር ስለተወረረ ብቻ ነው ብሎ ማሰብ የሚታሰብበት አይነት ነገር ስላለ ማለት ነው። በእርግጥ ነፃነት የሚለው ሀሳብ ወይም ፍሪደም በጣም ብሮድ የሆነ ኮንሰፕት ነው ብዬ አስባለሁ። ምክንያቱም የፊዚካል የሆነው ፓርታችን አለ፣ ፊዚካሊ ሰውነታችን፣ ሳይኮሎጂካል ፓርት አለው እሱ ራሱ፣ መንፈስ አለ። መንፈስ ስንል ደግሞ ሀገራዊ ኢንዲቪዥዋል የሆነ መንፈስ አለን። ከዛ የአካባቢ መንፈስ አለ፣ የፋሚሊ መንፈስ አለ፣ ከፋሚሊ ጋር የምንጋራው መንፈስ አለ። ከተለያዩ የኛ አካል ነው የኔነቴ አካል ናቸው ብለን የምናስበው ለምሳሌ በሃይማኖት ስብስባችን መካከል ሃይማኖቴ ነው ከምንለው ማህበረሰብ ጋር የምንጋራው መንፈስ አለ። ሀገሬ ነው ከምንለው ከሀገሩ ህዝብ ጋር የምንጋራው መንፈስ አለና እዛ ውስጥ እያንዳንዱ የሚካሄደው የነፃነትም ይሁን የእስር መንፈስ እኛን በአንድም በሌላም ይነካናል ማለት ነው። ስለዚህ አንድ ሰው ነፃ ነው ስንል ከነዚህ ሁላ ነገሮች ራሱን ነፃ ያወጣ ነው ወይ የሚል ጥያቄ መጠየቅ አለበት። ስለዚህ አንድ ሰው እኔ ነፃ ነኝ ወይ ሲል ሶስቱም ኮምፖነንቶች የሰውነት እኔ ሲል እኔ ማለት ያው ሰውነት ነው አይደለ? ሰውነት በስጋዬ ነፃ ነኝ፣ በመንፈሴ ነፃ ነኝ፣ ነፍስ ነፃ ናት ብለናል። ስለዚህ በስጋዬ ነፃ ነኝ ሲል ፊዚካሊ ሰውነቴ፣ ኢምፐልሶቼ፣ ፍላጎቶቼ ከነሱ ነፃ ነኝ። እነሱ ላይ ኃይል አለኝ። እኔ ነኝ ገቨርን ማረጋቸው፣ እኔ ነኝ መመራቸው ወይስ እነሱ ነው የሚመሩኝ? ሳይኮሎጂካሊ
የሚመራኝ ሐሳብ ፕሮግራም አለ ወይስ ከየትኛውም ፕሮግራም ከየትኛውም ማትሪክስ ነፃ ነኝ? በመንፈስ ከመጋራቸው በመንፈስ በኩል ደግሞ በመንፈስ ከመጋራቸው ቤተሰቦቼ ከመጣሁበት ኢንቫይሮንመንት ከመጣሁበት አካባቢ ከምጋራው የሃይማኖት ቤት ከምጋራው ሀገር የተገዥነት መንፈስ የወሰድኩት አለ ወይስ የነፃነት መንፈስን ነው መተነፍሰው? ስለዚህ መንፈስ ስንልም ከነዚህ አሁን ከጠቀስናቸው መንፈሳችን ከሚጋራ ሰው ኢንዲፔንደንት የሆነ ፍጥረት አይደለም፣ ኢንተርዲፔንደንት ነው። ሁላችንም በመንፈስ የምንጋራው ኢንዲቪዥዋል ዩኒክ ፍጥረትም ነን። አት ዘ ሴም ታይም ደግሞ አንዳችን ላይ ዲፔንድ የምናደርግ ፍጥረት ነን። በግለኝነት ብቻ መኖር የምንችል አይደለንም። መንፈሳችን ብቻዋን መቆም አትችልም። ከቤተሰብ የምትወስደው ነገር አለ፣ ከአካባቢ ጋር ሼር የምታረገው ነገር አለ፣ ከሀገር ጋር ሼር የምናረገው ነው። እኔ ስንል እኔ ሀገሬ እኔ ውስጥ አለ፣ ሃይማኖቴ እኔ ውስጥ አለ፣ አካባቢ ያደግኩበት እኔ የምለው አካል ውስጥ አለ፣ የመጣሁበት ቤተሰብ የተገኘሁበት ቤተሰብ ውስጥ እኔ ውስጥ አለና እኔ ስል ብቻዬን እኔነት የሚባል የለም፣ ብቻ የለም። የብዙ ነገር ጥርቅም ነን። ከነዚህ ጋር ሼር የምናረጋቸው ነገሮች አሉ ማለት። ስለዚህ እኔ ነፃ ነኝ ወይ ስንል እነዚህ ነገሮች ኮንሲደር ማድረግ አለብን። ስለዚህ ከነዚህ ሼር ከምናረጋቸው ነገሮች የወሰድነው ሄልዚ ያልሆነ መንፈስ ካለ ቼክ ማድረግ አለብን ማለት ነው። ስለዚህ የሰው ልጅ ነፃ ነው ስንል ይህንን ኮንሰፕት ራሱ ከየት ነው ያመጣ ነው? አብዛኛውን አሁን ዓለማችን ላይ ያሉት የሰብአዊ መብት የተለያዩ መብት ህግጋት ያው የመጡት ከመጽሐፍ ቅዱስ ነው ወይም ከመለኮት ህግ ነው። ዲናይ ቢደረግም አሁን ሴኩላሩ ዓለም ሶርሱን ዲናይ ቢያደርግም ኮንሰፕቱን ግን አጣሞ የወሰደው ግን ከዛ ነው። ቤዚክ የሆነውን ኮንሰፕት ወስዶ በኋላ ግን እንዲመቸው ለሰው ልጅ እንዲመች ማኒፕሌት ሰዎችን ለመግዛት እንዲመች ተደርጎ ተወስዷል አብዛኛው ኮንሰፕት ማለት ነው። ስለዚህ አንደኛው ነፃነት ነው። ነፃነት የሰው ልጅ ነፃ ነው ስንል ይህንን ኮንሰፕት ከመለኮት ህግ ወይም ከመጽሐፍ ቅዱስ ነው ያገኘነው ብዬ አስባለሁ። የሰው ልጅ ነፃ ነው የሚለውን በራሱ ማለት ነው። ስለዚህ የሰው ልጅ ነፃ ነው ሲባል ነፃ ወይም ፍሪ ዊል አለው ሲባል ምን ማለት ነው? የመምረጥ ነፃነት አለው። እሱን ደግሞ ያየንበት ትልቁ በሰው ልጅ የፍጥረት ህግጋት መካከል ተጽዕኖ የፈጠረ ነገሮችን የቀየረ ኢንሲደንት አለ አይደለ? የአዳምና የሔዋን ያንን ዕፀ በለስ መብላት የምርጫ ጉዳይ ነበረ፣ የመብላትና ያለ መብላታቸው ማለት ነው። ስለዚህ ያንን በምንመለከትበት ወቅት ፈጣሪ እንግዲህ ሁለት ምርጫውን ለሰው ልጅ ሰጠ። ይሄንን ብትበሉ ትድናላችሁ፣ ይሄኛውን መንገድ ብትሄዱ፣ ይሄንን ባትበሉ፣ ይሄን ከበላችሁ ትሞታላችሁ፣ ካልበላችሁ ግን ትድናላችሁ። ነገር ግን ሁለት ምርጫ አድራችሁ የመምረጥ የሚሆናችሁን የመምረጥ ህሊና አላችሁ፣ ነፃ ናችሁ። ህሊና ስላላችሁ ካፓሲቲው ስላላችሁ ነፃ ናችሁ። ምርጫችሁ ላይ አልገባም፣ ግን ጋይድ አረጋችኋለሁ። ይሄ መንገድ ግን ወደ ሞት ይወስዳችኋል፣ ይሄኛው ግን ወደ ህይወት ይወስዳችኋል ብሎ ሁለት ምርጫዎችን ያቀረበው ለሰው ልጅ። የመጀመሪያ የተሰጠው ህግ አንድ ህግ ብቻ ነው። ይሄን አትብላ ብቻ ነበር የተባለው። የሰው ልጅ ያህን ነፃነት ተጠቅሞ የዲያብሎስን ድምፅ ሰምቶ ያንን ዕፀ በለስ እንደሚታወቀው በላ ማለት ነው። ስለዚህ የሰው ልጅ ምርጫ አለው ወይ? አዎ። ምክንያቱም እግዚአብሔር ምንም እንኳን ለሰው ልጅ ፍቅር ቢኖረው የቱንም ያህል አንድ ልጁን ልኮ እስከ ማዳን ሳክሪፋይስ እስከ ማድረግ የደረሰ ፍቅር ቢኖረውም እንኳን ምርጫው ላይ ግን አልገባበትም። እስከ ጥግ ድረስ ነው ራሱን ያሸሸው። ስለዚህ ትልቁ የፍቅር መገለጫ ሙሉ ነፃነት እንደሆነ የሰው ልጅም ነፃነት ኢሰንሱ እንደሆነ እንደሚገባውም ጭምር በዚህ ሜታፎሪካል የሆነ የነፃነት ትርጉም ወይም ደግሞ ታሪክ ነው ብዬ አስባለሁ። ስለዚህ ይህንን ስናየው የዲያብሎስ ድምፅ ምን ነበር የሚለው? ይህንን ብትበሉ
ሌላ መንገድ አለ፣ ነፃ ትወጣላችሁ፣ አሁን እስር ላይ ናችሁ፣ አንድ ብቸኛ መንገድ ይሄን ተከተሉ ያላችሁ እናንተን ለማሰር ነው፣ ይሄንን ግን ብትበሉ ነፃ ትወጣላችሁ የሚል ነበር የዲያብሎስ ድምፅ። ውጤቱንም ያየነው ነው። ያቺ አንድ ዕፀ በለስ በመብላቷ የሰው ልጅ ለብዙ እስር በኋላ ላይ ለብዙ እስር እንደተዳረገ ማለት ነው። ስለዚህ የምርጫ መብዛት እዛ ጋር ሁለት መሆኑ ይሄ ምንድነው ነፃነትን አያመላክትም ነው። በዛ ሰዓትም እነሱ የተሸወዱት ብዬ የማስበው አሁንም ይሄ ኮንሰፕት ያለው የፍሪደም ትርጓሜ ምርጫዎችን በማብዛት ነው። 2 3 10 50 ምርጫዎችን በመደርደር ምርጫ ሲበዛ ነፃነት እንዳለን እንዲሰማን የሚሰማን ነገር ነው። ያንም የዲያብሎስ ድምፅ ሁለተኛ ምርጫ ያልተሰጣችሁ ይሄ እንዳትበሉ የተደረጋችሁት እንድትታሰሩ ነው። ያ መንገድ አንድ ብቻ መንገድ ሲሆን አሳሪ መንገድ ነው የሚል ኮንሰፕት ነው ያለው። አሁንም ራሱ ኮንሰፕት ነው የሚደጋገመው። አሁንም ያቺ ዕፀ በለሷ ወይም ሁለተኛ የነበረችው አሁን ብዙ ምርጫዎች ሆነዋል። የተለያዩ አይዲዮሎጂዎች ሆነዋል። የተለያዩ ዲያብሎስን የሚወክሉ ከእግዚአብሔር መንገድ የሚያወጡን ብዙ ምርጫዎች አሉን። ነገር ግን እነሱን ስንጠቀም ለማያልቅ እስር በነዛ መንገድ ስንሄድ ለማያልቅ እስር የሚዳረጉን አሁንም ደግሞ ያቺ ቀጥ ያለችው ከሁሉ ነገር ነፃ የምታረገን እኛ እንድንገዛ ዓለምን ግዙ ማለት ራሳችሁን ግዙ፣ ዓለምንም ግዙ፣ ማንም አይገዛችሁም፣ እናንተ ናችሁ ዓለምን የምትገዙት በዚህኛዋ መንገድ ብትሄዱ የተባልናት መንገድ ግን እሱን አፍርሰን በምርጫዎች ብዛት ነፃነትን ስለተረጎምን በምንመርጠው ምርጫ ራሳችንን እስር ቤት ውስጥ እንከታለን ማለት ነው። ያህ ነው የገነቱ የአዳምና የሔዋን የዕፀ በለስ ሲምቦል አሁንም ቁጥሩን አብዝቶ የምናየው ማለት ነው። ስለዚህ እዚህ ጋር በደንብ ማጤን አለብን ብዬ የማስበው ስለ ፍሪደም ያለው ሚስኮንሰፕሽን ነው። ነፃነት ማለት የምርጫ ብዛት አይደለም። ነፃነት ማለት የስጋ የመንፈስ የነፍስ ከውጫዊና ከራሳችን የስጋዊና ከራሳችን ስጋ ከራሳችን መንፈስ ወይም ከአካባቢያችን መንፈስ ራስን ነፃ ማለት እኛ ራሳችን ወይም እኛ የምንለው በነፍስ የተመራው ይሄ ከፍ ያለው ሃየር ሰልፋችን ነገሮችን ሲመራ ማለት ነው። እነዛ ነገሮች የራሳችን ፍላጎት ስጋዊ ፍላጎታችን ሊሆን ይችላል። ኤኒቲንግ ውጫዊ ሀሳቦች ሊሆን ይችላል። ከውስጥም ከውጭም የሚመጡ ድምጾችን ሃየር ሰልፋችን ማኔጅ ማድረግ ሲችል መምራት ሲችል መግዛት ሲችል ነፃ ነን ማለት ነው እንጂ ምርጫዎች ስለበዙ አይደለም። ስለዚህ አሁን ላይ ባለንበት ሁኔታ አንድ ሰው ነፃ ነኝ ወይስ አይደለሁም ብሎ ራሱን እንዴት ነው ቼክ ማድረግ ያለበት ስንል የዘመናችን ትልቁ ችግር የዘመናችን ትልቁ እስር ብዬ የማስበው ሳይኮሎጂካል የሆነ እስር ነው። ስለዚህ ምንድነው እየሆነ ያለው? በየዘመኑ ነገሮች የሚተረጎሙበት የሚፈጸሙበት ገዢዎች የራሳቸውን ጥቅም የሚያስከብሩ ኃይላት የሰው ልጅን ማኒፕሌት የሚያደርጉበት ሜትድ ይለያያል። አሁን ላይ እንደ በፊቱ እንደ አባቶቻችን ጦርና ጋሻቸውን ይዘው ልግዛችሁ ብለው ለወረራ ላይመጡ ይችላሉ። በምን በኩል ነው ግን ይህንን የራሳቸውን ፍላጎት የሚያስገብሩት ወይም እኛን የሚገዙበት ሜትድ ብለን ስናይ የዘመናችን መልክ የሆነው ሳይኮሎጂካል የሆነ መገዛት ነው። ገዙን አይደለም ተገዛንም ጭምር ነው። እጃችንን ነው የምንሰጠው። እነሱ በፊት በግድ ነበረ የምንገዙ፣ አሁን ግን እኛ ነን ራሳችንን አሳልፈን የምንሰጠው በዚህ ሜትድ ማለት ነው። ስለዚህ ይህ ማለት ምን ማለት ነው? አሁን ላይ የምናረጋቸው እያንዳንዱ ነገሮች በነፃ ህሊናችን እኔ ይህንን ፈልጋለሁ የምንላቸው ወይም የምናደርጋቸውን በድርጊት ደረጃ ራሱ የምናረጋቸውን ነገሮች እኛ ነን እየመረጥናቸው
እኛ ነን የመረጥናቸው ማለት እኛ ልንመርጣቸው እንችላለን፣ ግን አንኮንሽስሊ በምን ድራይቭ ተደርገን ነው? ማትሪክስ ውስጥ ነን ወይ ማለት ማትሪክስ የሚለውን ፊልም ያየ ሰው ግልጽ የሆነ አንደርስታንዲንግ ይኖረዋል ብዬ አስባለሁ። ሰዎች የሆነ ዓለም ይፈጥሩልንና ከፍ ያሉ የነቁ ከኛ በተለያየ መንገድ ቀድመው የሆነ ደረጃ የደረሱ ሰዎች የሆነች ዓለም ይፈጥሩልንና የኛ ዓለም ያቺ እንድትመስለንና እነሱ ግን ያንን ዓለም ኮንትሮል ያደርጉታል ማለት ነው። እኛ በማናውቀው ሳይኮሎጂካል በሆነ መንገድ ማለት ነውና አሁንስ የትኛው ማትሪክስ ውስጥ ነው ያለ ነው? እኛ ነፃነን ብለን ነው የምናስበው፣ ግን ነፃነን ወይ? ነፃነን ብለን እናስባለን ግዞት ውስጥ ሁላ እንዳለን እስካናውቅ ድረስ ግን እየተገዛን ቢሆንስ ያለ ነው፣ ልክ እንደ ማትሪክሱ ማለት ነው። በዘመናችን ትልቁ ማኒፕሌት ማይንድን ማኒፕሌት ያደርጋል ተብሎ የሚታሰበው ወይም የሚታወቀው ነገር ምንድነው? ፕሮሞሽን ነው። ፕሮሞሽን፣ የማስታወቂያ ስራዎች። የመጀመሪያው አይ ቲንክ የሲጋራ ማስታወቂያ ሲሰራ ይሄ የሳይኮሎጂ የሰው ልጅ ሳይኮሎጂ እንዴት ይሰራል በሚል ጥናት የተሞከረ እና ከዛ ሰክሰስፉል የሆነ ፕሮሞሽን ነው። ከዛ በኋላ ሁሉም አሁን ላይ ያሉት ማስታወቂያዎች የሱን ተከትለው እንዴት የሰው ልጅ ሂውማን ማይንድ እንዴት ትሪክ አድርጎ እሱ እንደሚፈልገው ያንን እቃ እሱ እንደሚፈልገው እንዲሰማው ማድረግ እንደሚቻል ሰብኮንሽስሊ ተደጋግሞ ያ ፕሮሞሽን በሚያማልል በሚማርክ መልኩ ከተሰራ ሰዎች እንዴት የራሳቸው ፍላጎት እስኪመስላቸው ድረስ ወደ ውስጥ ማስገባት የሚቻልበትን ሜትድ ተጠንቶ ነው ፕሮሞሽን መጀመሪያም የተጀመረው ስቲል እየተሰራ ያለው በጣም ውጤታማ የሆነው ማለት ነው። ስለዚህ አሁን ባለንበት ሞደርን ዓለም የምንጠቀማቸው ማቴሪያሎች፣ አልባሳት፣ ኤኒቲንግ ማቴሪያሎችን ብናይ የእውነት እንፈልጋቸዋለን ወይ? የእውነት ያስፈልጉናል አንድ ነገር ሌላ እንፈልጋቸዋለን ወይ በእውነት ራሱ የሚለው ነገር በደንብ መፈተሽ አለበት። ምክንያቱም ተግተነው ቢሆንስ በማስታወቂያ በተለያየ መልክ ደጋግሞ በመስማት አራውንዳችን ስላየነው ኮንሱም ስላደረግነው ነው ወይንስ የምር ያስፈልገናል ያ ነገር የምር እንወዷለን ወይ ያንን ነገር ብለን በደንብ ቼክ ማድረግ መቻል አለብን። ቀጥሎ ከሶሻል ሚዲያ ጋር ተያይዞ አሁን ላይ ዲፕረስድ እንሆናለን፣ የተለያዩ ስሜቶች ይሰሙናል፣ ወደ ኋላ የመቅረት ነገሮችን የማነጻጸር አይነት ነገር አለና ወደ ኋላ የመቅረት ስሜት የሚሰማን የሆነ ሰው ወደፊት የሄደ መስሎ ሲታየን ነው እንጂ የራሳችንን ፓዝ እያየን አይደለም። የሌላውን እናይና እሱ የቀደመ ይመስለናል። በምን አይታወቅም፣ በምን ልኬት አይታወቅም። በቃ ኢቭን ልኬት ራሱ የለንም። አንድ ሰው ከሌላ ሰው በምንም አይነት ልኬት ወይም መስፈርት ሊኖረው አይችልም። ማለት አንድ ቤት ውስጥ ራሱ የሚኖር የተለያየ ሰው ሁለት ሰው የተለያየ ፓዝ ነው የሚሄደው። እንኳን የተለያየ ቤት የተለያየ ሀገር ባክግራውንድ ያለው ሰው ይቅርና ማለት ነው። ሚዛን የሌለው ነገር ነው ሁለት ሰዎችን በተለያየ ባክግራውንድ ማነጻጸር በራሱ ግን እናነጻጽራለን። ሶሻል ሚዲያ ደግሞ ለዛ በጣም ትልቁን አስተዋጽኦ ያደርጋል። ስለዚህ ዲፕረስድ ስንሆን የማጣት ስሜት ሲሰማን እውነት የማጣት ስሜት የተሰማኝ ያጣው መስሎኝ ነው የሆነ ሰው እዚህ ጋር እያደረገ ያስፈልገኛል ብዬ ስላሰብኩኝ ነው ወይንስ የእውነት ያ ነገር ለእኔ አስፈልጎኝ ነው ለህይወቴ ለእኔ የምለው ለእኔነቴ ያስፈልገኛል ወይ ብለን መጠየቅ በጣም ተገቢ ነው ብዬ አስባለሁ። ምክንያቱም ዘመናችን ቅድም እንዳልኩት ሳይኮሎጂካል የሆኑ ትሪኮች ነው ያሉት። በቃ ከእውነት ከራሳችን ማንነት ጋር ያናጥሉንና ሌላ ፐርሶና ሰርተው ፐርሶና የምንሰራው ከሌላ ሰው ጋር ለሌላ ሰው መልክ ለመስራት ነበር። አሁን ግን ለኢነር ሰልፋችን ራሳችን ፐርሶና እንሰራለን እና እናታልለዋለን። ትልቅ ብሎክ ነው የምንፈጥረው ከኛነታችን ጋር ማለት ነው። ስለዚህ የእውነት እኔ ነኝ ወይ? ያ ማለት እስር ማለት ነው። ራሳችንን እያሰረን በተለያዩ ነገሮች እያሰረን
ያለንበት ሁኔታ ነው ያለው ሳይኮሎጂካሊ ማለት ነው። ስለዚህ እነሱን በደንብ መመርመር መቻል አለብን። ሌላው በመንፈስ ደረጃ እንዲሁ ከመጣንበት ኢንቫይሮንመንት ከመጣንበት አካባቢ የእስር አንዳንድ አካባቢ በታሪክ ሊሆን ይችላል በተለያየ መንገድ የጥሩ መንፈስ ያለበት የኩራት መንፈስም በለው የጀግንነት መንፈስም በለው የነፃነት መንፈስ ያለበት አካባቢ አለ። አንዳንድ አካባቢ ደግሞ በታሪክ የወደቀ መንፈስ የእስር መንፈስ ያለበት አለ። ነፃነት አየር የማይተነፈስበት አለና ከዚህኛው ሳይድ ከሆነ የመጣ ነው ያንን መንፈስ ይዘን ልንወጣ እንችላለንና ያንን ቼክ ማድረግ መቻል አለብን። ያንን የመስበር ኃይል ስላለን ሁሌም ነፍስ ነፃ ናት ብለናል። እነዚህ ስጋዊ ባህሪያት ናቸው የስጋም የመንፈስም እያልን አሁን የምንጠቅሳቸው። ዲፕ ዳውን ግን ማንም ሊያስረው የማይችል ማንም ዶሚኔት ሊደረግ ይችላል በስጋና በመንፈስ። ነገር ግን እድል ከሰጠ ነው እነዚህን ነገሮች ካራገፍንለት የነፃነት አየር እንድንተነፍስ የሚያደርገን ኢንቲቲ ያለ ውስጣችን ነፍሳችን ማለት ነው። እንደዛ ነው ነፃ ነን የምንለው። የቤሪ ዘፈን ስለ ነፃነት ከምን ነፃ ልውጣ የሚል ነው ታይትሉ። እዛ ዘፈን ላይ የኤልያስ መልካ ስራ ነው። ግጥሙን የተወሰነ ለማየት ብንሞክር ምን ይላል? እንደ እንባ አባሽ እንደ ልብ አድራሽ እንደ ሐኪም ፈዋሽ ልክ እንደ ቅን ወዳጅ ነይም ባይ ላንቺ ሟች ካጉል መብታንጓች ልል ነቃው ምክሩ ካለፈው ሰው ከሚያከንፈው አልከንፍም ይባስ ከከፋው ወክ ከሚያጠፋው። እዚህ ላይ የምናየው ምንድነው? እንደ እንባ አባሽ እንደ ልብ ወዳጅ ሆነው የሚመጡ ሰዎች አሉ። ሌላ ምርጫ አለሽ? የሰው ልጅ ይከፋል፣ የሰው ልጅ ሰፈር ያደርጋል። በትክክለኛው መንገድ እየሄደ በሰፈሪንግ በፔን ህይወት ልክ ነው አይደለም ብለን ራሱ መመዘን አንችልም። ስለዚህ ይመጡና ወዳጆች አይ ሌላ መንገድ አለ፣ ይሄ የስቃይ መንገድ ከዚህም ስቃይ መንገድ ነፃ እናውጣ የሚሉ ሰዎች ይመጣሉ። አሳቢያን ይመጣሉ። ከፍ ስናረገው አይዲዮሎጂ ይመጣል። ይሄ መብትሽ ነው ያ መብትሽ ነው እያሉ ብዙ የመብት አማራጭ ያመጡልናል። ታስረሻል ብለው ያመጡልናል። ነገር ግን አሁን ካለንበት ስቴት ሌላ እስር ብዙ እስራቶችን የሚያመቻቹልን ሊሆኑ ይችላሉ። መነሻው ግን እንደ ልብ ወዳጅ በመምጣት ነው በመቅረብ ነው የሚለን ግጥሙ። ቀጥሎ ምን ይላል? ከረጋ ቦታ ከሰከነ ሰላም እያለው ለምን በሌጣ ወደ ወጀብ አውሎ ወደ ሞላው ነፃነኝት አለ መረን ጨርቅ አስጥሎ ካስኮነነ ኋላ ግን ሊያስመታ ባዙር ንፋስ ከደጁ እያስወጣ። ያው የኤልያስ መልካ ግጥሞች ቤት ላይ መቱ ይችላሉ፣ ግን በጣም ኮንሰፕቹዋል የሆኑ ናቸው። ይህንንም ስናይ ከረጋሁበት ቦታ ነው። አሁን ደግሞ ቅድም እንባሽን ላብስልሽ ብለው ነው። እንባሽን ላብስልሽ ከሆነ አልቅሰናል ወይም ፔን ውስጥ ነበር ማለት ነው። አሁን ደግሞ ምን ይላል? ከረጋ ቦታ ከሰከነ ሰላማዊ ሆነን ራሱ ሰላም እያለው ይላል። ሰላማዊ ሆነን ሰላም ቦታ ሆነን ጥሩ ስቴት ላይ ሆነን ሌላ እኮ ነገር አለ ይሉናል ማለት ሰላም ከሆነን ሰላም ነው። አይ ቲንክ የሰው ልጅ አልቲሜት ግቡ ሰላም ነው። ቅዱስ ገብርኤል ለእመቤታችን ሊያበስራት በመጣ ጊዜ የመጀመሪያው ሰላም ያላት የመጀመሪያ ቃሉ ምንድነው? ሰላም ላንቺ ይሁን ነው። የእግዚአብሔር ሰላም ካንቺ ጋር ይሁን ነውና እኔ የሰው ልጅ ትልቁ ሊያገኘው የሚገባው ወይም ደግሞ አይወቀው እንጂ የሆነ ነገር የሚፈልግ ይምሰለው ሌላ ነገር ይምሰለው እንጂ የሚፈልገው ትልቁ ነገር ሰላም ነው ብዬ ነው የማስበው። ይሄ ሆሊስቲክ የሆነ ሰላም ማለት ነው። ማለት እኔ በግሌ ሰላም ሊሰማኝ አይችልም። አካባቢ ሰላም መሆን አለበት፣ ሀገሬ ሰላም መሆን አለበት፣ ኢቭን ዓለም ሰላም መሆን አለባትና የሰው ልጅ በቃ አልቲሜት ግቡ የሚፈልገው ኢንተርናሊ አልቲሜት የሆነ ሰላም ነው ብዬ አስባለሁና ራሳችንን ያው የምናደፈርሰውም ራሳችን ሆነን እንዳለን ማለት ነው። እዚህ ጋር ምን ይላል? ሰላም ካለሁበት በቃ ይህንን ሰላም ካገኘችበት ስቴት ከረጋ ቦታ ከሰከነ እንዴ እዚህ ጋር ምንም እየሰራሽ አይደለም እኛ እንዲህ ብናረግ እንዲህ ብለው ወጀብ ውስጥ ከዛ ሰላም አውጥተው
ሌላ ብጥብጥ ውስጥ ይከቱናል። መብትሽ ነው ብለው ቅድም ያነሳሁት የምርጫ ጉዳይ ማለት ነው። አንድ ነገር ስንይዝ እንደሌለን መታየት፣ ቁጥብነትን እንደ አለመኖር፣ ትንሽ ነገሮችን ከማጣት ጋር ማያያዝ፣ ሚኒማል የሆነ ኑሮን ከማጣት ጋር ማያያዝ፣ ይሄ በጣም ሸቀጥ ማብዛት ከመኖር ጋር ማያያዝ፣ ብዙ ምርጫ ማብዛት ከነፃነት ጋር ማያያዝ፣ የቁጥር አባዜን ያዘ። በቃ በቁጥር ነገሮችን የመለካት በጥራት በኮንቴንት በሚኖረን ሰላም ነገሩ በሚኖረው ጥቅም ወይም ኳሊቲ ሳይሆን በኳንቲቲዎች ነገሩን የመለካት አባዜ ያው አለብን። አንደኛው እዚህ ጋር ይመጣል። ስለዚህ ነፃ አይደለሽም፣ አንድ ነገር ብቻ ነው ያለሽ፣ ምርጫ የለሽም ማለት ነው። አንድ ነገር ላይ ሰላም ካለሽ ሰላሙ አይደለም እዚህ ጋር ዋናው ምርጫው ሆነ ቁጥሩ ሆነ ማለት ነውና እሱንም እያለሽ ነው ያለችው። ከረጋሁበት ቦታ እያስወጡ ወደ ወጀቡ የታለ ነፃነቱ ትላለች። ነፃ ነኝ የታለ መረን ጨርቅ አስጥሎ ካስኮነነ፣ ጨርቅ የሚያስጥል ማለት ነው። መረን የሚያስጥል ነፃነት ማለት ነው። ከዛ ምን ትላለች? ላይደርሰኝ ነገር ለማይረባ ሲለኝ መብትሽ ነው ከሞትኩኝ ደርሶ ሞኝ ጠበቃ ምን ሊያተርፈው። ራሱ ይወረውረንና ራሳቸው ይወረውሩንና ከዛ ደግሞ እናተርፋችሁ ብለው ደግሞ ይመጣሉ ማለት ነውና አይ ቲንክ ዋናው ሐሳብ ምንድነው? ውጫዊ ያሉ ሐሳቦች አይዲዮሎጂዎች ሊሆን ይችላል። ማንኛውም ከሰው ልጅ የሚመጡ ሐሳቦችን ልንጋራቸው ያሰብናቸው መንፈሶችን፣ ማህበሮችን የመጣንባቸው የተሳተፍንባቸው የጋራ መንፈስ ይዘን የመጣንባቸው ነገሮችን ይሄ ትክክለኛው ብቸኛው መንገድ ብዬ የማስበው ወይም የሰው ልጅን ነፃ ያወጣል ብዬ የማምነው አንዲት መንገድ የመለኮት መንገድ ናት። ያቺ መንገድ እኛ ራሳችንን እንድንገዛ፣ እኛ አካባቢያችንን እንድንገዛ መጽሐፍ ቅዱስም ላይ ግዙ ተብሏል። ግዙ፣ ዓለምን ግዙ ነው። ዓለምን ግዙ ውስጥ ራሳችሁንም ግዙ አለ። ስለዚህ ራሳችንንም እንድንገዛ አካባቢያችንም እንድንገዛ የሚያደርገን ያቺ አንዷና ብቸኛዋ የመለኮት መንገድ ናት። ስለዚህ ይህንን ባረግን ቁጥር ለየትኛውም አይዲዮሎጂ መመርመሪያ አቅም አለን ማለት ነው። አይዲዮሎጂ መጥፎ ነው ማለት አይደለም። ውጫዊ የሚመጡ የማህበራት መንፈስ፣ የሀገር መንፈስ መጥፎ ነው ማለት አይደለም። ግን ሄልዚ ነው አይደለም የሚለውን ግን አቅም የሚሰጠን እኛ ራሳችንን በዛ አላይመንት ብቸኛ ራሳችንን የምንገዛበት ራሳችንን ነፃ የምናወጣበት አንድ ግን ትልቁ ሰፊው መንገድ የመለኮት መንገድ ነው። ነፃው መንገድ እኛን ነፃ የሚያደርገን መንገድ የመለኮት መንገድ ነው። ሶስቱንም የሰውነት ኮምፖነንታችንን አዋህደን ነፃ የምናወጣበት መንገድ የመለኮት መንገድ ስለሆነ ሌሎቹን ከዚህ አንግል ሜጀር ብናረጋቸው አይ ቲንክ አንድ ሰው በአይምሮ ተይሻለው ሳይኮሎጂካል የሆኑ ትሪኮች ማትሪክስ ውስጥ ነው ያለሁት ወይስ ትክክለኛ በነፃነት ነው ምርጫዎችን የምመርጠው? ፊዚካሊ ፍላጎቶቼ ነው ድራይቭ የሚያደርጉኝ ወይስ እኔ ነኝ የምፈልገውን ነገር የምመርጠው? የሰውነቴን ኢምፐልስ የሰውነቴን ድራይቭ የመቆጣጠር ማኔጅ የማድረግ አቅም አለኝ ወይስ ሰውነቴ ነው እኔን ድራይቭ እያደረገኝ ያለው? የመጣሁበት አካባቢ መንፈስ ተጭኖኛል ወይስ ከዛ ነፃ ወጥቻለሁ ራሴን ካወቅኩኝ በኋላ የሚሉትን ሜጀር ማድረግ የምንችል ይመስለኛል። ይህንን ሐሳብ መጽሐፍ ቅዱስ ላይ ቃል በቃል እናገኘዋለን። ዮሐንስ ወንጌል ላይ ምዕራፍ 8 ከ31 ጀምሮ ምን ይላል? እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም ሓርነት ታወጣችኋለች ወይም ነፃ ታወጣችኋለች ይላል። ምን? እውነትም ነፃ ታወጣችኋለች ይላል። ስለዚህ የሰው ልጅ ነፃን እንዴት መሆን እችላለሁ ወይም ነፃ እንዴት መውጣት እችላለሁ? አሁን ካለው ከዘረዘርናቸው ከተለያዩ ከስጋዊም ከሳይኮሎጂም
ከመንፈስም ከተለያዩ ይዘናቸው ከመጣናቸው እስሮች ኮንሽስሊም አንኮንሽስሊም አሁን ላይ ከታሰርንባቸው እስሮች እንዴት መውጣት እንችላለን ሲባል ቃል በቃል ነው የተነገረን። እውነትም ሀርነት ታወጣችኋለች ነው። እውነት ማን ነው? መለኮትና የመለኮት መንገድ ማለት ነው። ስላዳመጣችሁኝ አመሰግናለሁ።